ኢራን ከባድ የሚባል ዓለምን ያስደነገጠ መግለጫ ወጣች። የአሜሪካ ጥቃት ከተፈጸመ የመካከለኛው ምስራቅ የኃይልና የውሃ መሰረተ ልማቶችን እንደምታጠፋ አስጠንቅቃለች። እንዲሁም በተመሳሳይ በፋርስ ባህረ ሰላጤ ባህር ውስጥ ሙሉ በሙሉ ፈንጂ መጥመድ እንደምትችል በሰጠችው ማስጠንቀቂያ አስታውቃለች። ይህም የዓለም ንግድ እንዲቋረጥ ሊያደርግ እንደሚችልና በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል ባለሙያዎች እየገለጹ ነው። በሌላ በኩል የዩናይትድ ስቴትስ ፕሬዝዳንት ዶናልድ ጄ ትራምፕ ኢራን የዘጋችውን የሆርሙዝ ወሽመጥ እንድትከፍት የሰጡትን የ48 ሰዓታት የጊዜ ገደብ ወደ 5 ቀናት ማራዘማቸው ተገለጸ። እነዚህንና ሌሎች ዛሬ የተሰሙ አዳዲስ መረጃዎችን ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። በቅድሚያም የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ኢራን የዘጋችውን የሆርሙዝ ወሽመጥ እንድትከፍት የሰጡትን የ48 ሰዓታት የጊዜ ገደብ ወደ 5 ቀናት ማራዘማቸው ተገለጸ። ፕሬዝዳንቱ ይህን ውሳኔ የወሰኑት ከኢራን ጋር የተደረገ ውይይት ውጤታማ ነው ብለው ከገለጹ በኋላ ሲሆን ግጭቱ በዲፕሎማሲ መፍትሄ ሊያገኝ ይችላል የሚል ተስፋ ፈንጥቋል። ነገር ግን በሜዳው ላይ ያለው ሁኔታ ከዚህ በተቃራኒ መሆኑ ታይቷል። አሜሪካ ከ4000 በላይ የሚጠጉ የባህር ኃይል ወታደሮችን ወደ ክልሉ ማስገባት ጀምራለች። ይህም በሆርሙዝ ወሽመጥ ላይ ትልቅ የጦር ግጭት ሊኖር እንደሚችል ማሳያ ነው። በተመሳሳይ ኢራን እጅግ ረጅም ርቀት የሚጓዙ ሚሳኤሎችን መጠቀም የጀመረች ሲሆን እነዚህም እስከ 4000 ኪሎ ሜትር ድረስ መድረስ እንደሚችሉ ተገልጿል። ከነዚህ ጥቃቶች አንዱ በእስራኤል የኒኩለር ተቋም አጠገብ መድረሱ በክልሉ ያለውን ስጋት እጅግ ከፍ አድርጎታል። ከሁሉም በላይ የዓለም የነዳጅ ንግድ 20% የሚሆነውን መጠን የሚያስተናግደው የሆርሙዝ ወሽመጥ መዘጋቱ የኃይል ችግር እንዲፈጠር አድርጓል። የዓለም የኢነርጂ ኤጀንሲ እንደገለጸው ከ40 በላይ የኃይል ተቋማት ተጎድተዋል። ይህም የነዳጅና ጋዝ አቅርቦትን ለረጅም ጊዜ እንዲቀንስ ያደርጋል ሲል አስታውቋል። እንዲሁም የነዳጅ ዋጋ በከፍተኛ ሁኔታ መጨመሩ ተገልጿል። አንዳንድ ቦታዎች ላይ እስከ $120 በበርሚል መድረሱም ተነግሯል። ይህን ተከትሎ የዓለም ኢኮኖሚ ከፍተኛ አደጋ ውስጥ መግባቱን ባለሙያዎች እየገለጹ ነው። ቻይና በበኩሏ ግጭቱ ወደ አደገኛ ዙር እየገባ ነው ብላ ያሳሰበች ሲሆን ሁሉም ወገኖች ጦርነቱን እንዲያቆሙ ጥሪ አቅርባለች። ይህ በእንዲህ እንዳለ ኢራን በቅርቡ ያስተላለፈችው ከፍተኛ የሆነ የጦርነት ዛቻ በመካከለኛው ምስራቅ እየተባባሰ ያለውን ውጥረት እንደገና ከፍ አድርጎታል። የኢራን ባለስልጣናት በሰጡት መግለጫ ከውጭ ኃይሎች በተለይም ከአሜሪካ ወይም ከአጋሮቿ ጥቃት ከተፈጸመባት የክልሉ ዋና የኃይልና የውሃ መሰረተ ልማቶችን በቀጥታ ኢላማ እንደምታደርግ አስጠንቅቃለች። ይህም የሚያካትተው የኤሌክትሪክ ማመንጫዎችን፣ የነዳጅና የጋዝ መሰረተ ልማቶችን እንዲሁም በባህረ ሰላጤው ሀገራት ውስጥ ለህዝብ ውሃ የሚያቀርቡ የውሃ ማጣሪያ ተቋማትን መሆኑ ተገልጿል። ባለሙያዎች እንደሚገልጹት ይህ የተናገረችው ዛቻ ከተለመደው የጦር ግጭት ወጥቶ ወደ ሰላማዊ ህዝብ ህይወት በቀጥታ የሚመጣ አደጋ መሆኑን ያመለክታል። ይህም ማለት ከተሞች በኤሌክትሪክ እጥረት ወደ ጨለማ ሊወድቁ ይችላሉ፣ የውሃ አቅርቦት ሊቋረጥ ይችላል፣ በአጠቃላይ የህዝቡን መጻኢ ዕድል እጅግ ሊወስን ይችላል ተብሏል። ከዚህም በተጨማሪ ኢራን በፐርሺያ ባህረ ሰላጤ ያለውን የባህር መንገድ ሙሉ በሙሉ ማቋረጥ እንደምትችል ተገልጿል። በተለይም የባህሩን መንገድ በመርከቦች ላይ አደገኛ የሆኑ ፈንጂዎችን በመጥመድ መዝጋት እንደምትችል ተጠቁሟል። ይህ እርምጃ ተፈጻሚ ከሆነ የዓለም አቀፍ የነዳጅ ንግድ በከፍተኛ ሁኔታ ሊስተጓጎል እንደሚችልና የነዳጅ ዋጋ እጅግ ከፍ ሊል እንደሚችል ተገልጿል። አንዳንድ ባለሙያዎች እንዲህ ያሉ እርምጃዎች በዓለም ኢኮኖሚ ላይ ከባድ ተጽዕኖ ሊያስከትሉ እንደሚችሉ አስጠንቅቀዋል። እንዲሁም ይህ የኢራን መግለጫ ጦርነቱ ከወታደራዊ ግጭት ወጥቶ ወደ ሰፊ ክልላዊና ዓለም አቀፋዊ ችግር እየተሻገረ መሆኑን ያሳያል ተብሏል። በሌላ በኩል የዓለም አቀፍ መንግስታትና የደህንነት ተቋማት በዚህ ጉዳይ ላይ ከፍተኛ ስጋት እንዳለባቸው ገልጸዋል። አንዳንድ ሀገራትም የዜጎቻቸውን ደህንነት ለማስጠበቅ ማስጠንቀቂያዎችን እያወጡ ነው። ባለሙያዎች እንደሚሉት እነዚህ ዛቻዎች ከቀጠሉ ወይም ወደ እርምጃ ከተለወጡ ግጭቱ ወደ ሰፊ ዓለም አቀፋዊ ቀውስ ሊለወጥ ይችላል። እስካሁን ድረስ ሁኔታው በፍጥነት እየተቀያየረ ሲሆን የሚቀጥሉት ቀናት በቀጠናውና በዓለም ደህንነት ላይ ወሳኝ ሊሆኑ ይችላል ተብሏል።